እሺ እንዴት ናችሁ? ዛሬ ስለ መታገስ ትንሽ ነገር ላውራችሁ። መታገስ፣ ትዕግስተኛ መሆን፣ ነገሮች ቢሳኩም ባይሳኩም ስፍራን ሳይለቁ እዛ ቦታ ላይ ሆኖ መጠበቅ። ይሄ ነው ትዕግስት። ትዕግስት ስፍራ ለመልቀቅ ነው። ትዕግስት ይሆናል ብለው ብቻ ማሰብ ሳይሆን ማመንም ጭምር ነው። እና ብዙዎቻችን ያው እምነት አለን ብለን እናስባለን፣ ግን ትዕግስት የለንም። ባይዛ እዚህ ምድር ላይ ስንኖር ትዕግስት ከሌለ፣ መታገስ ካልቻልን፣ መጠበቅ ካልቻልን ማግኘት አንችልም። ነገሮች ከበዱ፣ ማታ አስበ ጠዋት ስትነሳ ሌላ ነገር ነው። ቀን አቅደ አመሻሽ ላይ የምታገኘው ሪስፖንድ ሌላ ነገር ነው። ግን አንድ ነገር ልንገርህ፣ የትኛውም ነገር እዚህ ምድር ላይ ያለው የትኛውም ነገር ጊዜው ይረዝማል እንጂ ይቆያል እንጂ የጠበቀ ማግኘቱ አይቀርም። ምንድነው ፌል እያደረገ ያስቸገረ? ምንድነው ግራ እያጋባ ያስቸገረ? ጥያቄ የሆነ ያስቸገረ? አንድ ነገር ልንገርህ፣ እምነት ይኑር፣ ትዕግስተኛ ሁን። ትዕግስተኛ ካልሆንክ ራስህን ነው የምታጣው። የምትፈልገው ነገርን ብቻ ሳይሆን ራስህን ጭምር ታጣለህ። ትዕግስተኛ ከሆንክ ግን የምትፈልገው ነገርን ብቻ ሳይሆን ራስንም ታገኛለህ፣ ራስንም ታድናለህ። እና ነገሮች ቢከብዱ መታገስን በዛ ውስጥ መማር፣ መቆም፣ ማየት ያስፈልጋል። ካልሆነ ያስቸጋል። ለምሳሌ መጽሐፍ ቅዱሳችንና ኢዮብን እንውሰድ። እውነት ለመናገር እዚህ ምድር ላይ ከኢዮብ የሚበልጥ ትዕግስትን የሚያስተምረን ማንም አይኖረንም። ኢዮብ በአንድ ጀንበር ብዙ ነገሮችን ያጣ ሰው ነው። በጣም የሚወዳቸውን ልጆቹን፣ ሀብቱን፣ ያለው ነገር፣ ሰውነቱን ሁሉ ያጣ ሰው ነው። እንኳን በጣም የምትወደው አብርሃ ብዙ ነገር ያየች፣ ብዙ ነገር ያፈሩ ልጆችን የወለዱ ሚስቱ እንኳን ትዕግስተኛ መሆኑን ያልተቀበለች አይነት ሰው ነበር። እመኑ፣ ነገሮች ግራ ሲያጋቡ ያመናችሁት ነገር ቦታው ላይ ባይገኝ፣ በጣም ትረስት ያደረጋችሁት ነገር ፌል ቢያደርግ፣ ነገ ብላችሁ የቆጠባችሁት ነገር በአንድ ጀንበር ቢጠፋ፣ የታገሰ ሰው ያጣው ነገር ብቻ ሳይሆን ራሱንም ያገኛል፣ ራሱን ያተርፋል። ራሳችንን ላለማጣት መታገስ ወሳኝ ነው። መጠበቅ ወሳኝ ነው። መጽናት ወሳኝ ነው። ስለዚህ አንድ ነገር ልንገራችሁ፣ ትዕግስት ከምንም በላይ በምንም የማይገመት ሀብታችን ነው። እንደ ሰው እንናደዳለን፣ እንደ ሰው እንቆጣለን፣ እንደ ሰው ተስፋ ልንቆርጥ እንችላለን። ግን በዛ መካከልም ቢሆን ግን መታገስን መማር ያስፈልጋል። ሙሴን አያችሁ? እስራኤላውያን በጣም ምድረ በዳ ላይ ሲያስቸግሩ አለቱን ውሃ እንዲሰጥ ኢዘዝ ተብሎ ግን ምን አደረገው? አለቱን ደበደበው። አለቱን ትዕግስት አልነበረው። ሙሴ እስራኤላውያን እያዩ እሱ ከነአን ሳይገባ ቀረ። ብራዘር
እየመራ ትዕግስተኛ ካልሆንክ እጮኛ ኖሮ ከሪሌሽንሺፕ ውስጥ ትዕግስተኛ ካልሆንክ ትዳር ውስጥ ትዕግስተኛ ካልሆንክ በስራ ቦታ ትዕግስተኛ ካልሆንክ እንደ ሙሴ እያየ ትቀራለህ አትገባ። አስባችሁታል? ሙሴ ከእግዚአብሔር ጋር ትልቅ ኮሙኒኬሽን ነበር። እግዚአብሔር ራሱን የገለጠለት ለእስራኤላውያን መተዳደሪያ ይሆን ዘንድ ከሲና ተራራ 40 ቀንና 40 ሌሊት ጾሞ 10ቱ ትእዛዝ ያመጣ ሰው ግን ምን ሆነ? አለቱን ውሃ እንዲሰጥ ይዘዝ ተብሎ ትዕግስት ባለመኖሩ ምክንያት አጠገቡ ባለው ግፊያ ውስጡ በሚሰጠው መሰጅ ስሜታዊነትን ተሞልቶ አለቱን መታው። ይሄ እንደዚህ እንዳይሆን በውጪ በውስጥ የትኛውም ግፍት ውስጥ ልታልፉ ትችላላችሁ። የትኛውም ተግዳሮት ውስጥ ልታልፉ ትችላላችሁ። ታገሱ፣ ታገሱ። መታገስ ትልቅ ሀብት ነው። እዚህ ምድር ላይ የቀረን ሀብታችን እሱ ነው። ታገሱ፣ ያልፋል። አው ዛሬ ያስለቅሳል አይደል? ማጣት ያስለቅሳል፣ በሽታ ያስለቅሳል፣ በቃ ብዙ ነገር ያስለቅሳል። ያመንከው ሰው ከርቶም ያስለቅሳል። ኤቭሪቲንግ ተምረህ ስራ ማጣቱ ያስለቅሳል። የሁሉም ነገር ያስለቅሳል አይደል? ታገሰው። ያንተ ነው። የት ሄዳል? እግዚአብሔር በዚህ ውስጥ ነው የሚያስተምረን። በትዕግስት ውስጥ ያስተምረናል። ትዕግስት ያጣ ሰው ራሱን ያጣል። ራሱን ያጣ ሰው ደግሞ ይሞታል፣ ሌላውንም ይገላል። ታገስ። ነገሮች ትዕግስት አሳጡ፣ ታገስ። ተስፋ አስቆረጡ፣ ታገስ። ጨለመ፣ ታገስ። ሁሉ ነገር ተዘጋ፣ አስጠላ፣ ሞት ሸተተ። እንደዛ ከሆነማ ትዕግስት የለማ። ሞት ከሸተተ ትዕግስት የለም። ተሸንፈሃል። ወረድ ተስፋ ከቆረጥክ ተሸንፈሃል። ትዕግስት ያለ ሰው ነገ ሌላ ቀን ነው ብሎ ያስባል። በነገ ይተማመናል፣ በነገ ያምናል። ለአእምሮ፣ ለሰውነቱ፣ ለአስተሳሰቡ፣ ለሁሉ ነገር ለሚፈጠረው ለሁሉም ነገር ነገ ሌላ ቀን እንደሆነ ነገ ሌላ መልካም ነገር እንደሚመጣ ይናገራል። ስለዚህ ትዕግስተኞች አመሰግናለሁ።